مفيش حديثة أو آية بتقول كده. زمان كانت البنت ممكن تتجوز وعمرها 18 و19 سنة لأن دي كانت عاداتهم. ሴት ልጅ እድሜዋ 30 ከሞላ ማግባትም ሆነ መውለድ አትችልም ያለው ማን ነው? በእርግጠኝነት ቁርአንም ሐዲስም ላይ እንዲህ የሚል ነገር የለም። ከየት አምጥታችሁት ነው? በባለፉት ብዙ ዘመናቶች 30 ዓመት የሞላቸው ሴቶች ሲወልዱም ሲያገቡም አይተናል። ለምን አሁን ግን እህቶቻችን እንዳያገቡና እንዳይወልዱ ጫናን ታሳድሩባቸዋላችሁ? በአንድ በኩል የራሳቸው ቤተሰቦች በመህርና መሰል ተራ ነገሮች የመጣላቸውን ትዳር ያፈርሱባቸዋል። በሌላ በኩል ደግሞ ባለመማራቸውና ምንም አይነት የገቢ ምንጭ ስለሌላቸው ብቻ የቤተሰብ ጡረተኛ የሚል ታፔላ ላይ ለጠፍባቸዋል። ይህኔ ስራ ቢኖረኝና ጥሩ ገቢ ቢኖረኝ እንዲህ አልሰቃይም ነበር ብላችሁ ራሳችሁን ወደ መውቀስና ራሳችሁን መጣል ትጀምራላችሁ። እድሜሽ 30 ሳይሆን እህቴ ሆይ በፍጹም አትጨነቂ። ምንም ነገር አያሳስብሽ። ራስሽን አትጣሊ። ምክንያቱም ይህ ችግር ያንቺ ብቻ እንዳይመስልሽ። ይህ ሐሳብና ጭንቀት እንዳንቺ የጋብቻ ጊዜያችሁ የዘገየ ብዙ እህቶችሽም ችግር ነው። ለምን ግን የኔ ጋብቻ ዘገየ? ለምን እንደሌሎቹ ጓደኞቼ አግብቼ መውለድ አልቻልኩም? የሚሉት ጥያቄዎች አንቺንና መሰል እህቶችሽን ጭንቅላታቸውን እያጨናነቀ ነው የሚገኘው። ስሚ አንቺ ውድ እህቴዋ፣ አላሁ ሱብሓነሁ ወተዓላ ላንቺ ብቻ የሰጠሽ ለሌሎቹ ያሰጣቸው ነገር እንዳለ አስቢ። ለምሳሌ እነሱ አግብተው ልጅ መውለድን አልታደሉ ከሆነ አንቺ ደግሞ ከታገሽ አላህ ለነሱ ያሰጣቸውን ላንቺ ሊሰጥሽ ይችል ይሆናል። ለምሳሌ እነሱ በተለያዩ የትምህርት ዘርፎች ተምረው የተመረቁና ጥሩ ደረጃ ያደረሱ ከሆነ አንቺ ደግሞ ጊዜው ቢረዝምም ከነሱ የበለጠ ነገር አላህ እንደሚሰጥሽ ማመን አለብሽ። ማመን ያለብሽ ትልቁ ነገር አላሁ ሱብሓነሁ ወተዓላ ለሁሉም ባሮቹ ርዝቅን የሚያከፋፍለው በትክክለኛ ፍትሃዊነት ያለምንም ማዳላትና ማስበለጥ እንደሆነ ነው። تكون انت ربنا اعطاك الصحة وعافية ونعم كتيرة، هم لا. ربنا سبحانه وتعالى وزع الارزاق على العباد بالعدل. ለምሳሌ አንደኛው ማግባት እንደሚፈልገው ሌላኛው ደግሞ አግብቶ ልጅ ያልታደለ ይኖራል። አላህ ላንቺ ከነሱ የተሻለን ነገር እንደሰጠሽ ስታስቢ ራስሽን መውቀስና ራስሽን መጣል ታቆሚያለሽ። ግን ውድ እህቴ አላህ ለነሱ ሰጥቶ ለኔ ሳይሰጠኝ ለነሱ ይህን አድርጎ ለኔ ይህን ሳያደርግ የምትይ ከሆነ በአላህ ርዝቅ ላይ ጣልቃ እየገባሽ መሆኑን እንዳትረሺ። ለምሳሌ ውድ እህቴ ሌሎቹ በሐራም መንገድ ተጨማልቀው አላህን የሚያስቆጣ ነገር ሰርተው ጋብቻን ተወፈቁ። እኔ ግን የሱ ንጹህ ባሪያ ሁኜ ለምን ለኔ ጋብቻ አላመጣልኝም ልትይ ትችያለሽ። መልሱ ግን ውድ እህቴ እነሱ ስላገቡ ደስታን ያገኛሉ ማለት አይደለም። ዋናው ነገር ማግባቱ አይደለም፣ ካገቡ በኋላ በትዳር ውስጥ በፍቅርና በሰላም መቆየቱ ነው። ስለዚህ ውድ እህቴ አትቸኩይ፣ ትዕግስትን አድርጊ። ለኸይር ነው ብለሽ አስቢ። ምናልባት ካንቺ በፊት ካገቡት ጓደኞችሽ የተፋቱት ሊበልጡ ይችል ይሆናል። ممكن يكون تأخير زواجك بسبب ذنب معين انت مصر عليه، عدم حجابك، عدم صلاتك، عقوق والدين። ቀደም እንዳልኩሽ ውድ እህቴ እነሱ በሐራም ቆይተው ጋብቻ እድል እንኳን አጋጥሟቸው በትዳር ውስጥ ቢሆኑም በሰሩት ሐራም ወንጀል ምክንያት ግን በባሎቻቸው ብዙ ድብደባንና መሰል ስቃይ እየደረሰባቸው ያሉ ይኖራሉ። ካንቺ የሚጠበቀው ይህን እያየሽ አመስጋኝ መሆንና ታጋሽ መሆን ብቻ ነው። አንዳንዴ ያንቺን ክብርና ሞራል የሚያንቋሽሹ ነገሮች ሊያጋጥሙሽ ይችላሉ። ግን ውድ እህቴ ያንቺ ተስፋና መሸሻ አላህ ብቻ ነው። በስተመጨረሻም ለቤተሰቦቻችሁ ማስተላለፍላችሁ መልእክቴ እባካችሁ ውድ እናት አባቶች በልጆቻችሁ እድሜ አትጫወቱ። እኒህ ውድ ልጆቻችሁ ጎዳና ላይ የማንንም የሐራም መጫወቻ ከመሆናቸው በፊት ድረሱላቸው። ጋብቻ የነሲብና የርዝቅ ጉዳይ እንጂ የገንዘብና የሀብት ጉዳይ አይደለም። ربنا تقبل منا ويرزقكم بكل خير. السلام عليكم. فسقى لهما ثم تولى إلى الظل فقال رب إني لما أنزلت إلي من خير فقير.